ትችላለህ ግን አንተ ያንቺ ግን ምን አይነት ጥልቀት አለው? አረ ከባድ ነው። ያንቺማ ያስታውቃል። ስንት ኪሎ ሜትር ነው? እኔ እንጃ መትሬ አላየሁም ማሬ። የገባውን ጃላ ማትረሽ አታውቂም እንዴ? የገባውን እና እኔም ልመትር ነው እንዴ እንትን ምለው ያን ሰዓት አላውቅም። ለኔ አሁን ስጪኝ። ለኔ ስጪኝ። አውጣ ሱሪክን ልስጥካውን ሱሪውን ላውጣ? ምን አስይግሻል? እውነቱ ወጣ በይ እስኪ ወደዛ ወጣ በይ። ዋርኒንግ እንዳይሰጥክ ማለት ችግር የለኝም። ወጣ አየር ለባናት እኔ አደስችኝ። ቶሎ በይ ወጣ በይ ወጣ በይ። ወጣ ብዬ ፎሎ እያስደረቀኝ ባይዘው ወጣ አለላለ ችግር የለም። የኔ ኦሪጂናል ሚስቴ ነች። ጡቷን አይታችኋል። ድንግል ነች። አየር ላይ ፎሎ ጠቅ ታርጋላችሁ። አስደስቷል ሁላችሁ። ያራዲ ልጅ ፎሎ ይመልስልኝ አንተ ራሱ መልሳለሁ። ቆይ ልመልሽ። ይኸው 40 አደረኩሽ። ወደዛ ወጣ በይኝ። እኔ ፎሎ መልስሻለሁ። ያንቺን ያንቺ እኮ አባት እኮ ነሽ። ወጣ በይ አባቴ። ያንቺን ቆንጣ ካለሽ ወደዚህ ስክሪኑን ቁንጣ ምናምን አንለብስም። ኖ ዚካር ዘፋን አይመቸኝም። በራስሽ ሙድ እኔ እናገራለሁ። ወጣ በይ አንዴ ወጣ በይ ወደዚህ ወጣ በይ። እኔ እነግርሃለሁ። ሴትዮ ቤትሽ ሙሉ ያንቺ ነው እንዴ? ወጣ አትይም? ነቅዬ ወጣለሁ። ቀን ሙሉ እያልሽ ትሆናለሽ እንጂ ማይ ቶሎ በይ ተቀጂ። ጊፋኝ ኡራፊር አይጣጣም። ወጣ በይ ቶሎ በይ። እዛም ምንድን ነው ሱሪ አሁን መቀየር ምንድን ነው? ሴትዮ እዛ ባልሽ አለ እንደ እየቀያየረሽ ነው። አንቺንም አሁን ወጣ በይ፣ በስነ ስርዓት ወጣ በይ። በቃ አሁን ያንን ቲቪ ወደዛ ተመልሸሽ ቂጥሽን ወደዛ ያዙሪ። አሁን ቂጥሽን አማሞቂ። እንደዚህ አርጊ። ይሄ አሁን ቅጣት ነው። እኔንም ቅጥኝ። እኔም ቀላል ቅጣት ይቀጣለሁ። ቅጭኝ። አሁን ተናገሪ ያንቺ ቅጣት። እኔ የሚያርገውን እኔ አውቃለሁ፣ ወስኛለሁ። አይደለም ያልከውን የተቀጣው ታዲያ ኖ ቅጭኝ። አሁን ቶሎ በይ። እሺ ምን ልቅጣው ንገረኝ። አንቺ በራስሽ ሙድ ተቀጪ። ቅጭኝ ቶሎ በይ። ላሳይሽ እቃህን አሳይ። አንደኛ ቅጣት፣ ሁለተኛ ኖ ተረጋጊ። እቃዬን አሳየት በይ። ጠርተሽ ቦታውን ጠርተሽ ቅጭኝ። የምትቀጪ ከሆነ እቃ ምንድን ነው? ይሄ እቃ ነው። ሜላ ያለው እቃ ነው። ይኸው እያየሽ ነው። ቦታ ጠርተሽ በአማርኛ ቦታ ጠርተሽ ተቀጪ በይ። አልቀጣም ካልሆነ በስነ ስርዓት ቅጭኝ። ስሙን ጥሪ ቶሎ በይ። ምንድን ነው እቃው? ምንድን ነው? ላሳይ እንዴት እንደሚቆፈር። ስንት ፓንቲ ለብሰሻል? አልለበስኩም ፓንቲ። 0 ነሽ። አሁንም ወዳ ብለሽ ሻባሽን አሳይኛውን ወደዛ ወጣ ብለሽ እንደዚህ በይ። ወደዛ ወጣ ብለሽ አየር ላይ ወደዛ ወጣ በይ። ግን አንተ ሶፍት ተጠቅም መሆን አለበት። ሙቀት ስለሚያዝግ ሙቀት እሺ ተጠቀመ፣ ችግር የለም። ቂጥሽ ላይ ወደዛ ኢንሳይድ ላይ አስገቢ። ቂጥሽ ላይ ወደዛ አርግተሽ ዞር በይ። ምንድነው ማብራት ጎዳ? ምንድነው ማብራት? እየሄደ እኮ ነው። ኦኬ
አሁን አያሳየኝም። በእናትህ ጥቁር አርግቶኝ። አዎ እንደዚህ ፈንደድ በይ። ምንድነው? ቶሎ ቶሎ አትምጪ። ቆንጣ አለሽ? ቆንጣ ካለሽ ሊበስኛ። ቆንጣ ያለሽ አለኝ። ከፈለክ የፋንት አይነት ቆንጣ አለኝ። ቶሎ በይ አምጪ። ለብሰሽ ነይ። እዛውም አንድ ጊዜ ሴጋ መተሽ አየር ላይ ነይ። የምር አዎ፣ እዛውም አንድ ሴኮንድ ሰጣለሁ። አንድ ሴኮንድ ላይ ወላቅ አርግተሽ ቆንጣ ለብሰሽ ሴጋ እዚሁ መተሽ አየር ላይ ቶሎ በይ።